የሚበላታችሁ ተስፋ መቁረጥ በራችሁን ሲያንኳኳ ድንገት የረሳችሁት የድሮ ወዳጅ መጥቶ የሀብትና የቅንጦት ቁልፍ እጃችሁ ላይ ቢያስቀምጥላችሁ ምን ይሰማችኋል? አብዛኞቻችን ምንም ሳናመነታ በእጄ እንላለን። ምክንያቱም ድህነት ያስፈራናል፣ ከችግርም መውጣት እንፈልጋለን። ግን ያ የተዘረጋላችሁ ለስላሳ እጅ ከጀርባው የሰው ደም ቢኖረው፣ ያ ያገኛችሁት የቅንጦት ቪላ፣ ያማረው መኪናና የተንደላቀቀው ሕይወት ትክክለኛ ዋጋው እጅግ ዘግናኝ የሆነ የደም ግብርና የገዛ ነፍሳችሁ መሆኑን ፈጽሞ ማምለጥ በማትችሉበት የጨለማ ወጥመድ ውስጥ ከገባችሁ በኋላ ብታውቁስ? ያኔ ያን ሁሉ ሀብት ጥሎ በእግር መሸሽ ይቻላል ወይስ ነፍስን አሳልፎ ሰጥቶ የሰይጣን ወኪል መሆንን ትመርጣላችሁ? የዛሬው ታሪካችን የሚያጠነጥነው በረከት በተባለ ምስኪን ወጣት ዙሪያ ነው። ከገጠር የሞት አደጋን ሸሽቶ በባህር ዳር ከተማ የብርሃን ወጥመድ ውስጥ ወድቆ የልጅነት ጓደኛው የዘረጋችለት የነፍስ አድን እጅ እንዴት ወደ ጣና የአጋንንት ዓለምና አሰቃቂ የደም ግብር እንደመራው አስቃኛችኋለሁ። የፎገራ ጭቃማ መሬት የእግሩን ኮቴ እየዋጠው በጠቆረው የሌሊት ጨለማ ውስጥ እንደ እብድ ይሮጣል። ከኋላው የሚሰማው የአጎቶቹ የቁጣ ጩኸትና በጨረቃ ብርሃን የሚያንጸባርቀው የተሳለ ቆንጨራቸው ብልጭታ አሁንም በህሊናው ውስጥ ይመላለሳል። አባቱ ከሞተ በኋላ የቀረችውን ትንሽ መሬት ለመቀማት ሲሉ የገዛ ደሙ የሆኑት ዘመዶቹ በተኛበት ሊያርዱት ነበር የመጡት። ያቺን ሌሊት በተአምር ነው የተረፈው። የልብ ትርታው የጎድን አጥንቱን ሰንጥቆ ሊወጣ እስኪደርስ ድረስ ትንፋሹ እስኪቋረጥ ሮጧል። ከቀናት አድካሚ የሞት ሽሽት ጉዞ በኋላ በረከት የባህር ዳርን ንጹሕ አየር በረጅሙ ወደ ውስጡ ሳበው። ከተማዋ በብርሃን ደምቃለች። የጣና ሐይቅ ሞገድ ከሩቅ ሲያጓራ ይሰማል። እሱ ግን በላብና በጭቃ በተለወሰ ልብስ ውስጥ ያለ ማንም ዞሮ የማያየው ምስኪን የጎዳና ውሻ መስሎ ነበር። ኪሱ ያለው ብቸኛ ተስፋ ከዓመታት በፊት መንደር ውስጥ አብራው ያደገችውና ወደ ከተማ የገባችው የልጅነት ጓደኛው የአልማዝ አድራሻ ብቻ ነው። እየጠየቀና እየተንከራተተ ጣና ሐይቅ ዳርቻ ወደሚገኘው የከተማዋ እጅግ ውድና ጥበቃ ወደሚደረግለት ሰፈር ደረሰ። የተሰጠው አድራሻ ፊት ለፊት ሲቆም አይኖቹን ማመን አልቻለም። ከፊቱ የተገተረው ቤት ተራ መኖሪያ ቤት ሳይሆን የጣናን ሐይቅ ሞገድ ቁልቁል የሚመለከት በግዙፍ የብርጭቆ መስኮቶች የተንቆጠቆጠ የንጉሥ ቤተ መንግሥት የሚመስል እጅግ ዘመናዊና ቅንጡ ቪላ ነበር። ይሄ አልማዝ ቤት ሊሆን አይችልም። ያቺ አብራኝ በባዶ እግሯ አቧራ ስታቦን ያደገችው አልማዝ በአጭር ጊዜ ውስጥ ይህን ሁሉ ሀብት ከየት አምጥታው ነው እያለ ከራሱ ጋር ሙግት ገጠመ። በከባድ ፍርሃትና ማመንታት ውስጥ ሆኖ የግቢውን ደወል ተጫነው። ከጥቂት ደቂቃዎች በኋላ ግዙፉ የብረት በር በቀስታ ተከፈተ። በረከት ትንፋሹን ዋጠ። ከበሩ ጀርባ የቆመችው ሴት የልጅነት ጓደኛውን አልማዝን ትመስላለች፣ ግን ደግሞ ፈጽሞ አትመስልም። ቆዳዋ እንደ ወተት የነጣ፣ ፀጉሯ ትከሻዋ ላይ የተንዘረፈፈ፣ እጅግ ውድ የሆኑ ጌጣጌጦችን ያጠለቀች የውበት ንግሥት ሆናለች። በረከት አለችው፣ ድምጿ እንደ ሐር ለስልሶ። አይኖቿ ውስጥ ግን የድሮ ሞቅታና የልጅነት አልማዝ፣ እኔ ነኝ፣ ዘመዶቼ ሊገሉኝ። ቃላቶቹ ጉሮሮው ላይ ተሰነቀሩበት። እንባ በአይኖቹ ግራና ቀኝ ሞላ። አውቃለሁ በረከት፣ ሁሉንም አውቃለሁ። ግባ፣ ከዚህ በኋላ ማንም ምንም አያደርግህም ብላ ወደ እቅፉ አስገባችው። በረከትን በናፍቆት ያቀፈው እጇ ግን እንደ በረዶ ቀዝቃዛ ነበር። የሙት መንፈስ ያቀፈው ያህል አጥንቱ ድረስ ዘልቆ የሚሰማ ብርድ ተሰማው። ከአንገቷ ላይ የሚመጣው የውድ ሽቶ ጠረን አይምሮን ያደነዝዛል። ነገር ግን ከሽቶው ጀርባ አፍንጫን የሚሰነጥቅ የሆነ የዝገት፣ ያረጀ የብረት ወይም የደረቀ ደም አይነት ሽታ አለው። በረከት ወደ ኋላ አፈግፍጎ ፊቷን አያት። እሷ ግን በፈገግታ ተሞልታ ወደ ውስጥ እየመራችው ነበር። ቪላው ውስጥ ሲገባ አይቶት የማያውቀው የቅንጦት ዓለም ተቀበለው። ውድ የቆዳ ሶፋዎች፣ ግዙፍ ቴሌቪዥኖችና 4 የሚያህሉ ትልልቅ ማቀዝቀዣዎች በሰፊው ሳሎንና ማድ ቤት ውስጥ ይታያሉ። ሆኖም ግን ቤቱ ምንም አይነት የህይወት እስትንፋስ የሌለው እጅግ ውብ የሆነ መቃብር ይመስል ነበር። አልማዝ የሚበላና የሚጠጣ አቀረበችለት። አዲስ ልብስ ሰጠችው እና ሰፊ መኝታ ክፍል አዘጋጀችለት። እዚህ ሐሳብ አይግባህ፣ ሁሉም ነገር የጋራችን ነው፣ ዘና በል አለችው። በረከት ይህንን ሲሰማ ደስ ሊለውና ሊረጋጋ ሲገባ በውስጡ ግን ያልተብራራ ጥልቅ ፍርሃት ተፈጠረ። የመጀመሪያዎቹ 2 ቀናት እንዳለፉ ቤቱ ውስጥ ያለው ጸጥታ ሊያሳብደው ደረሰ። ማታ ማታ አልማዝ የራሷ መኝታ ክፍል ገብታ ተኝታለች ብሎ ሲያስብ ከሳሎኑ አካባቢ እንግዳ የሆኑ ነገሮች መከሰት ጀመሩ። ሌሊት 8 ሰዓት አካባቢ
ክፍሉ ውስጥ ያለው አየር በድንገት ይቀዘቅዛል። ከዚያም ኮቴ ይሰማል። የሰዎች የእግር ኮቴ አይደለም፣ የሆነ ከባድ ነገር መሬት ለመሬት ሲጎተት የሚሰማ አይነት ድምፅና ቋንቋ የማይገባ በሹክሹክታ የሚነገር የብዙ ሰዎች ድምፅ በኮሪደር ውስጥ ያስተጋባል። በረከት በብርድ ላብ ተጠምቆ ትንፋሹን ውጦ አልጋው ላይ ይንቀጠቀጣል። የገጠሩ የግድያ ሙከራ ድንጋጤ ገና አልለቀቀኝም። አይምሮዬ እየፈጠረው ነው፣ ከድካም የተነሳ ነው ብሎ ራሱን ለማሳመንና ፍርሃቱን ለመካድ ይሞክራል። አንድ ሌሊት ግን አይኑን በግድ ከፍቶ ወደ በሩ ስር ሲመለከት የብርሃኑን መስመር የዘጋው አንድ ጥቁር ጥላ አየ። ጥላው ቀስ ብሎ ከበሩ ስር ሾልኮ ወደ ክፍሉ ገባ። የሰው ቅርጽ አለው፣ ግን ደግሞ እግሮች የሉትም። ግድግዳውን ሰንጥቆ የሚያልፍ ጭስ ይመስል ነበር። ጥላው ወደ በረከት አልጋ ተጠጋ። ክፍሉ ውስጥ ያለው የደምና የዝገት ሽታ ታፈነ። በረከት መጮህ ፈለገ፣ ግን ድምፁ ጉሮሮው ላይ ታነቀ። ጥላው ለሰከንዶች ትኩር ብሎ ካየው በኋላ በሌላኛው ግድግዳ በኩል ሰምጦ ጠፋ። በረከት እስከ ንጋት ድረስ አይኑን አልከደነም። ጠዋት ተነስቶ ዕቃውን ጠቅልሎ መውጣት ፈለገ፣ ግን ወዴት ይሄዳል? ወደ ጎዳና ቢወጣ በረሃብ ይሞታል። ወደ ገጠር ቢመለስ አጎቶቹ ያርዱታል።